አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ብያለሁ። እስቲ ዛሬ አብረን ምሳ እንስራ። እስቲ ትንሽዬ ካብሳ እንስራ። በነገራችን ላይ ካብሳ እያንዳንዱ ቤት ይለያያል። ሁሉም አንድ አይነት ምግብ አይሰራም። ካብሳ አሰራሩ ማለት ነው። ካብሳው ሮዞ አንድ ቢሆንም አሰራሩ ይለያያል። እስቲ አብረን እንስራ ማለት ነው። ያው እዚህ ጋር ሽንኩርት ከትፌ አዘጋጅቻለሁ። ድስቱ ላይ እንጀምራለን። ቲማቲም አለ፣ ስጋ አለ። እዚህ ጋር ደግሞ ድንብላል እና ሚስማር ያኔ ቁርንፉድ ማለት ነው። እንደገና ፍልፍል አስዋድ ማለት ጎንዶ በርበሬ ማለት ነው አዘጋጅቻለሁ። እዚህ ጋር ጨው አለ። እዚህ ጋር ደግሞ የተፈጨ ቅመም ያኔ ተደባልቆ የተፈጨ ቅመም አለ። እዚህም ጋር እንደዛው። እዚህ ጋር ደግሞ ፓፕሪካ አለ። እዚህ ጋር ደግሞ ብላክ ፔፐር ቆንጆ በርበሬ አለ። እዚህ ጋር ደግሞ ኮርኩም አለ። ያው ኮርኩም እርድ ማለት ነው አለ። እስቲ በሱ አድርገን እንሰራለን ማለት ነው። ትንሽዬ ነው የምንሰራው፣ እንቀጥላለን ማለት ነው። ዘይትም አለ። እንጨምርበትና እንሰራለን። ትንሽዬ ነው የምንሰራው። ዘይት ጨምራለሁ። ሽንኩርቱ ትንሽ ስበስ ለማለት ነው እንትኑ እንጨምራለን፣ ስጋውን ማለት ነው። ስጋውና እንትኑ ቲማቲም፣ መጀመሪያ ቲማቲም ከዛ ስጋ ኢንሻአላህ አብረን እንሰራለን። የሚጣፍጥ ካብሳ አብረን እንበላለን፣ አብረን እንሰራለን፣ አብረን እንበላለን። ሽንኩርቱ ትንሽ ሲበስ እንትን እንጨምራለን፣ ቲማቲም ከዛ ቅመማቶች ትንሽ እንጨምራለን። እዚህ ጋር ደግሞ ሾርባ መሰል ማለት ነው። ሾርባ አረብኛ ሾርባ አደስ ቲማቲም ፈጭቻለሁ፣ ሽንኩርት አዘጋጅቻለሁ። ይሄን ከጨረስኩ በኋላ እሱን ለመስራት ማለት ነው። እዚህ ጋር ሁለት ፍልፍል አዘጋጅቻለሁ። አሁን ደግሞ ሽንኩርቱ ትንሽ በስሏል፣ ቲማቲም እንጨምራለን። እስከምበስል ድረስ ከድነን እናስቀምጠዋለን። ያኔ ከድነን እንተዋለን። ከዛ በኋላ ትንሽ ከበሰለ በኋላ ስጋውን ጨምረን ቲማቲሙ ትንሽ ከበሰለ ቅመም እንጨምራለን። ከዛ ስጋውን እንጨምራለን። አብራችሁን ቆዩ። ትንሽ በሰለ ብለዋል። ቅመማቶችን እንጨምራለን ትናንሽ። በነገራችን ላይ የሁሉ ቤት ቅመም ይለያያል። እኛ ቤት ደግሞ ብዙም ቅመም አይወዱም፣ ትንሽዬ ማለት ነው ለሽታ ያክል። ይሄም ያኔ አንድ ላይ ቅድም ነግራችኋለሁ። ብዙ አይነት ቅመም አንድ ላይ ተደርጎ ተፈጭቶ ነው። አሁን ለሽታ ያክል ነው የምጨምርበት። እዚህ ጋር ደግሞ ካሞን አለ። ካሞን ማለት ነጭ ቅመም ማለት ነው። ካሞን ትንሽዬ፣ ከዛ ፓፕሪካ ትንሽዬ። ቀይ እንዲሆን አይፈለግም።
አስዋድ ቆንጆ በርበሬ ማለት ነው። ትንሽ እየወሰንን ከዛ በኋላ ትንሽዬ እርድ ከዛ ቀደም የነገርኳችሁ ቅርንፉድና ድንብላል እና ቆንጆ በርበሬ ትንሽ አንድ ላይ ጨምረን ከዛ ስጋውን እንጨምራለን። ያው ስጋውን አጥቤ አዘጋጅቼዋለሁ። ነጭ ነው ያለበት። ይሄ እዚህ ሀገር ደግሞ ነጭ ነው። አጥቤ አዘጋጅቼዋለሁ። ነጭ ይበዛበታል። ነጭ ነው ስቼ ነው ስጋውን። ከዛ 2 ሰዓት ድረስ ይበስላል ማለት ነው። እስከ 2 ሰዓት ይበስላል። እዚህ ጋር አንድ ላይ ስለሚበስል 2 መጥለቂያ እንጨምራለን ማለት ነው። የፈላ ውሃ እንጨምርበታለን። ከዛ እስከ 2 ሰዓት ይበስላል ማለት ነው። ውሃውን እያየን ከፍተን እያየን እስከ 2 ሰዓት ድረስ እንጠብቀዋለን። በላይ ላይ ትንሽ ጨው፣ እኔ ደግሞ በመጠኑ ነው ጨምረው። ከዛ 2 ሰዓት ላይ ሩዙን እንጨምራለን ማለት ነው። እስከዛ ሩዙን አጥበን እንዘፈዝፋለን በፈላ ውሃ ማለት ነው። እዚህ ሩዙን አጥቤ አዘጋጅቻለሁ። ትንሽዬ ጨው እጨምርበታለሁ። ትንሽዬ ከዛ የፈላ ውሃ አለኝ። በፈላ ውሃ ዘፈዝፈዋለሁ ማለት ነው። ስጋው እስከሚበስል ድረስ ዘብዝፌ አስቀምጠዋለሁ። በኋላ ሩዙ ላይ ስጨምረው ውሃውን ደፍቼ ሩዙ ላይ ጨምራለሁ ማለት ነው። ጠብቁኝ።